በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን ሊቀ ማእምራን ሲሳይ፣ መምህር ዘካርያስ፣ ቄሰ ገበዝ መለሰ፣ ቀሲስ ገረመው፣ ሊቀ ዲያቆን አምሃ፣ ሌሎችም ዲያቆናት ውስጥ ያላችሁ እንዲሁም ደግሞ እግዚአብሔር አምላክ በዕለቱ በቤቱ ተገኝታችሁ የዛሬውን ስርዓት አምልኮ እንድትሳተፉ ቅዱስ ቃሉን እንድትሰሙ እንድታስቀድሱ ቅዱስ ሥጋውን ክቡር ደሙን እንድትቀበሉ ፈቃዱ ሆኖ በቤቱ የሰበሰባችሁ የእግዚአብሔር ቤተሰቦች፣ ማህበረ ምዕመናን፣ ማህበረ ምዕመናት በእግዚአብሔር ስም እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ሁሌም ፈቃዱ ሆኖ በቤቱ ኑረን እግዚአብሔር ይመስገን ብለን ቅዱስ ስሙን አመስግነን ዘላለማዊ ክብሩን እንድንወርስ ቅዱስ ፈቃዱ ይሁንልን። ሁልጊዜም ከቤቱ አያጥፋል። እንግዲህ እንደተለመደው መጨረሻ ላይ የሚቀርበው አገልግሎት የትምህርት ክፍል ነው እና ዛሬ የተነበበውን ወንጌሉን መነሻ አድርገን በሱ ላይ ተነስተን ትንሽ የእግዚአብሔር ቃል እንነጋገራለን እና የተነበበልን ታስታውሳላችሁ። ቅዳሴው መካከል የተነበበውን ማለት ነው። ዛሬ የተነበበው ከዛ በፊት ወቅቱ ማን ነው? አሁን ክረምት ነው አይደል? መቼ ነው የገባው? እኔ ልንገራችሁ እለት ትክክለኛ ቀኑ ሰኔ 23 ሰኔ 25 ሌላ ያለን ሰኔ 26 ያ ሰኔ ማርያም በትክክል መልሰዋል። እዚህ ሰኔ 26 ያሉ አሉ። ሰኔ 23 25 ያላችሁ አላችሁ። ሰኔ 26 ነው የሚገባው ማለት ነው። ሰኔ 25 ጸደይ የሚባለው ወቅት ያልቃል። ስንት ወቅቶች አሉን? 4 ወቅቶች አሉ። እያንዳንዱ ወቅት ስንት ቀን አላቸው? 91 ቀናት አላቸው ማለት ነው። እና ይሄኛው ክረምት ከሰኔ 26 እስከ መስከረም 25 ድረስ ያለው ጊዜ ዘመነ ክረምት ይባላል ማለት ነው። ይህ ወቅት ጥሩ ነውና ዘመነ ክረምት ይባላል። ዛሬ የተነበበው ክረምትን ወቅትን የተመለከተ ነው እና ክረምት ገባ ማለት ነው። ከ26 ጀምሮ ክረምት ገብቷል። አሁን ክረምት ላይ ነው ያለን እና ሁልጊዜ እዚህ የሚነበቡት የሚዘመሩት የሚጸለዩት ጸሎቶች ሁሉ ከወቅቱ ጋራ ወይ ከዕለቱ ባህል ጋራ የሚሄዱ ናቸው። እንዲሁ ዝም ብሎ በዘፈቀደ አወጣን አናነብም። የተዘጋጀ ነው። አባቶቻችን አስቀድመው አስቀምጠውልናል ማለት ነው። የዓመቱ ራሱ የውዴው አለ፣ በየቀኑ ደግሞ የሚወጣው አለ። የዓመቱ በሙሉ የሚነበቡት የሚጸለዩት የሚዘመሩት በሙሉ ተዘጋጅተዋል ማለት ነው እና ቤተክርስቲያናችን የሸካፋ ናት ማለት ነው። እንዲሁ በግምት ዝም ብሎ የምናነብ የሚመስላቸው ሰዎች ይኖራሉ እና ክረምት በመሆኑ ዘመነ ክረምት ደግሞ ምን የሚደረግበት ነው? ሰብሉ የሚዘራበት፣ እህሉ የሚዘራበት፣ ገበሬው ዓመቱን ሙሉ ሲያርስ ባሽቶ ሙሉ ዓመቱን ነው የሚሰራው። ሲያርስ ባሽቶ መሬቱን አለስልሶ ይቆይና ልክ ክረምት ሲገባ የሚዘራቸው ዘሮች አሉ ማለት ነው እና የዘር ወቅት ነው። ዘር የሚዘራበት ጊዜ ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ ያስተማረው የትምህርቱ ዋና ክፍል ስለ ዘር ነው ማለት ነው። የተነበበው ወንጌሉ ምዕራፍ 8 ከቁጥር 1 እስከ 21 ያለው እና ከዚያ ውስጥ አብዛኛውን ጊዜ አብዛኛውን ክፍል የያዘው የዘር ጉዳይ ነው ማለት ነው። ስለ ዘር ያስተማረው እየሰበከ የእግዚአብሔርን መንግስት የምስራች እየተናገረ በየመንገዱ በየቀበሌው በየሰፈሩ በየመንደሩ እያለፈ ይሄድ ነበረ። በዛ ሰዓት ሐዋርያት አብረውት ነበሩ። 12 ሐዋርያት ነበሩ። እንደገና ደግሞ ሌሎቹ በገንዘባቸው ያገለገሉት
ከአጋንንት ነፃ ያወጣቸው፣ አጋንንትን ያወጣላቸው፣ ከደዌያቸው የፈወሳቸው ሰዎች፣ ውለታቸውን ያልዘነጉ ሴቶች እነ ማርያም መግደላዊት 7 አጋንንት ይወጣላት፣ እነ ዮሐና የኩዛ ሚስት የተባለችው የሄሮድስ መጋቢ ሞግዚት የነበረው የኩዛ ሚስት ዮሐና፣ ሶስና እንደገና በስም ያልተጠቀሱ ደግሞ ሌሎቹ ሴቶች አብረው ይጓዙ ነበር ማለት ነው። እና በዛ ሰዓት ብዙ ሕዝብ እየተከተላቸው መጣና ገሊላ ባህር ላይ ሲደርሱ በጣም ሰው እጅግ በዛ ማለት ነው። እና ያኔ እሱ ወደ መርከቡ ወጣና ጀልባው ላይ ወጣና ስለ ዘር አስተማራቸው ማለት ነው። እና ምን ብሎ አስተማራቸው? ዘሪ ሊዘራ ወጣ ይላል። በሉ እስቲ ዘሪ ዘሩን ሊዘራ ወጣ። ዘሪ ዘሩን ሊዘራ ወጣ። ይሄ የመጀመሪያው ቃል ነው። እንግዲህ ስለ ዘር ነው ያስተማረ። ምን አይነት ዘር እንዳለ ስለ ዘሮቹ ስለሚያርፉባቸው የመሬት አይነቶች ነው የምንማረው ማለት ነው። እና ምን አለ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን በገበሬው መስሎ ዘሩን በሚዘራው በገበሬው መስሎ ነው ያስተማረ። በምሳሌ የቀረበ ትምህርት ነው። በምሳሌ የሚሰጥ ትምህርት ቀለል ይላል አይደል? አይሰለችም፣ ለመያዝ አያስቸግርም፣ ቀለል ይላል። ትምህርቱን ለመከታተል ፍላጎት ያለው፣ ትምህርቱን ለመረዳት ፈቃድ ያለው፣ ለማወቅ ፍላጎት ያለው ሰው በምሳሌ ሲቀርብለት የበለጠ ቶሎ ይገባዋል ማለት ነው። እና በምሳሌ ነው የሰጠው። ራሱን በገበሬው መሰለ። እንደገና ደግሞ ዘሩን ደግሞ በማን መሰለው? በሱ በቃሉ ከሱ ከቃሉ የሚወጣው መልእክቱ ለሰዎች የሚነገረው ዋናው መልእክት ምንድነው? ዘሩ ነው ማለት ነው። ዘሩ ነው። እና 4 አይነት ዘሮችን ነው እዚህ ላይ ምንድነው? አራት ዘሩ አንድ አይነት ነው፣ ግን ቦታው ዘሩ የወደቀበት ገበሬው ሲዘራ አንዳንዱ ምን ላይ ወደቀ? በመንገድ ላይ ወደቀ። አንዳንዱ ዘር በመንገድ ላይ ወደቀ። አንዳንዱ ደግሞ በምን ወደቀ? በጭንጫ መሬት ላይ ወደቀ። አንዳንዱ ደግሞ በምን ወደቀ? በእሾህ መካከል ወደቀ። ሌላው ደግሞ በምን ላይ ወደቀ? ለም በሆነ መሬት ላይ ወደቀ። እንግዲህ አንድ አይነት ዘር ነው። ዘሩ ምንም አይነት ልዩነት የለውም፣ ግን የወደቁበት ያረፈበት ቦታ ይለያያል ማለት ነው። በመንገድ ዳር የወደቀው የሚያጋጥመው ነገር አለ። በመንገድ ዳር የወደቀው ምን ይሆናል? መንገድ ስለሆነ በሌሎች ላይ ወፎች መጥተው ይለቅሙታል ነው የሚል። በዚህ በዛሬ በተነበበው ይረገጣል ይሆናል። ይረገጣል መንገድ ስለሆነ ማለት ነው። አላፊ አግዳሚው ይረግጠዋል። ሰው ይሄድበታል፣ እንስሳት ይሄድበታል። ገበሬው ላሙን፣ በሬውን፣ ፍየሎቹን፣ በጎቹን፣ በቅሎቹን፣ ፈረሶችን ይነዳበታል፣ ይመላለስበታል ማለት ነው። ያ ሁሉ ይረግጠዋል። እና መንገድ ላይ የወደቀ ዘር የመረገጥ እድሉ በቃ 100% በሉት መረገጡ የግድ ነው፣ መንገድ ላይ ስለሆነ ማለት ነው። ከመረገጥ እንኳን ቢያመልጥ ወፎች ደግሞ አሉ፣ ቁራዎቹ፣ ጉላሎቹ፣ ዋርዳዎቹ፣ ርግቦቹ ይለቁታል ዘሩ። ስለዚህ ተዘርቶ ያ ዘር ፍሬ መስጠት እድል የለውም ማለት ነው። ይዘራል እንጂ ምንም ፍሬ አይሰጥም። ይሄ ዘር የተመሰለበት ልብ አለ፣ እንመለስበታለን። ምን አይነት ልብ ነው በመንገድ የተመሰለው? ምን አይነት ልብ ነው በመንገድ ዳር የተመሰለው ቢለውን ደግመን እናየዋለን ማለት ነው። ሌላው ዘር የት ላይ ወደቀ? ጭንጫ ላይ። ጭንጫ ማለት መሬት የሚመስል አፈር ያለው የሚመስል ነገር ግን ከስሩ ትልልቅ ድንጋይ ያለበት አለት ያለው ማለት ነው። ጭንጫ ያለው እና ከላይ በላይ ትንሽ በጣም ስስ የሆነ ቲክነስ ያለው አፈር ነው ላይ ያለው ማለት ነው። እና
ዘሩ እዚያ ላይ ከወደቀ ተሎ ነው የሚበቅለው። ለምን? ጥልቀት ስለሌለው ተሎ ለመብቀል አይቸገርም። ወደ ውስጥ አፈር ውስጥ የሆነው ዘር እስኪወጣ ድረስ አፈሩን ሰንጥቆ ወደ ላይ እስኪወጣ ድረስ የሆነ ጊዜ ይወስድበታል። ያኛው ግን ቶሎ ይበቅላል። ዘር ለመብቀል መጀመሪያ ለመብቀል ምንም ነገር ሌላ ነገር አያስፈልግም፣ ብቻውንም ይበቅላል። ባዶ ላይ ቢሆን እርጥበት ካገኘ፣ ሙቀት ካገኘ፣ አየር ካገኘ፣ የፀሐይ ብርሃን ካገኘ ይበቅላል፣ እንዲሁም መብቀል ይችላል። እና ትንሽ አፈር ብትሆንም በዚያች በአፈሯ ውስጥ ሆኖ ይበቅላል። ነገር ግን ከመብቀሉ ፀሐይ ሲወጣ ይደርቃል። ለምን ነው? እዛ ላይ አለቱ ላይ ነው ያለው፣ ድንጋዩ ነው ያለ። ከስሩ ስር የሚሰድበት ቦታ የለውም። ድንጋዩ ራሱ ይሞቃል፣ ያቃጥለዋል። ፀሐዩ ከላይ ያቀልጠዋል። ስለዚህ ይጠወልግና ይደርቃል። ይሄ ጥቅም ሳይሰጥ ይቀራል ማለት ነው። ሌላው ዘር እንግዲህ ሁለቱን አይተናል። ሶስተኛው ዘር በእሾህ መካከል ይወድቃል። በእሾህ መካከል የወደቀው ደግሞ እሾሁ ቢበቅልም የእሾህ አረም ስለከበበው እሾሁ ጨቁኖ ስለሚይዘው ምግቡንም ከታች ስለሚካፈለው ቦታም ስለሚያጣብበው አረም ስለሚሆነው ማፍራት አይችልም ማለት ነው። ይበቅላል እንጂ ይታያል እንጂ አይመቸውም። ምንም ሳይጠቅም ነው የሚቀረው ማለት ነው። ሌላው እና የመጨረሻው አራተኛው ዘር በመልካም መሬት ላይ ለም በሆነ መሬት ላይ ለዘሩ አስፈላጊ ነገሮች ሁሉ በተሟሉበት ቦታ ላይ ያርፋል ማለት ነው። ያ ለዘሩ የሚያስፈልገው ንጥረ ነገር አለበት፣ እርጥበት አለበት፣ በጣም የተመቸ ነው ማለት ነው። እና ያ ዘር ይበቅላል። እንግዲህ ከአራቱ ዘሮች ከአራቱ ፍሬዎች ለባለቤቱ ጥቅም የሚሰጠው ፍሬ የሚያስገኘው በረከት የሚሆነው ይሄ አራተኛው ዘር ነው እና አምላካችን ይህንን መስሎ ተናገረ። ከዛ በኋላ ደቀ መዛሙርቱ ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርበው በምሳሌ ማስተማር ለምን እንዳስፈለገው ጠየቁት። ለምንድን ነው በምሳሌ ያስተማርከው ብለው ጠየቁት እና ነገራቸው። ለእናንተ የእግዚአብሔርን መንግስት ምስጢር የማወቅ እድል ተሰጣችኋል። እናንተ ትረዱታላችሁ፣ ለእናንተ ይገባችኋል። ነገር ግን ለሌሎቹ አይገባቸውም። ሊገባቸውም ነበሩ፣ ማይገባቸውም ነበሩ ማለት ነው እና ለሚገባቸው የበለጠ እንዲገባቸው፣ ለማይገባቸው ደግሞ የበለጠ እንዳይገባቸው በምሳሌ አስተማረ ማለት ነው። የተመሰለው ምሳሌ አንድ ነው፣ ታሪኩ አንድ ነው፣ ምንም ልዩነት የለውም። ነገር ግን ያ በምሳሌ የቀረበ ትምህርት የሚረዳቸው ሰዎች ነበሩ፣ የሚገባቸው ሰዎች ነበሩ። እንደገና ደግሞ የበለጠ የማይገባቸው ሰዎች ደግሞ ነበሩ ማለት ነው። ይሄ ምንድነው? የሰዎቹ ዝግጅት፣ የሰዎቹ ሁኔታ። እንግዲህ ምንድነው ያለው? አባቶቻችን ሲተረጉሙት ብለዋል። ለአዋቂዎቹ የበለጠ እውቀት ለመጨመር፣ ላላዋቂዎቹ ደግሞ የበለጠ እንዳያውቁት ለማድረግ። ምክንያቱም ከዚያ ውስጥ ከተሰበሰበው ሰው ውስጥ ከነበረው ሰው በሙሉ የተለያየ ሁኔታ የነበረው ሰው ነው። ልቡናቸው የመጡበት ዓላማ ለማወቅ፣ ለመማር፣ ለመረዳት ፈልገው በቅንነት የመጡ ሰዎች አሉ። ነገር ግን ለዚህ ዓላማ ደግሞ ያልመጡ ነበሩ ማለት ነው። ሁለት አይነት ሰው ነበረ ከዚያ ውስጥ ማለት ነው። ከገበሬዎቹ መካከል፣ ከወዛደሮቹ መካከል፣ ከአሳ አስጋሪዎቹ መካከል እንደገና ሌሎች ጸሐፍትና ፈሪሳውያን ተቀላቅለው በዛ ይገኙ ነበረ። እነዚህ ጸሐፍቶችና ፈሪሳውያኖች የመጡት
እዛ ጉባኤ ላይ የተገኙት ለማወቅ ብለው አይደለም፣ ለመረዳት ብለው አይደለም፣ ለመገንዘብ ብለው አይደለም፣ ቃሉን ተምረው ሲያበቁ ሊኖሩበት አይደለም። ነገር ግን ለተንኮል እሱን ባነጋገሩ ለማጥመድ የሚከሱበትን ለማግኘት ሰው ትምህርቱን እንዳይቀበለው ለማድረግ ብዙ ጥረት አድርገዋል። እና በዛ ተንኮል የነበሩ ሰዎች ለነሱ እንዲያውም ምሳሌው ጨርሶ እንዳይገባቸው ያደርግ ነበረ ማለት ነው። እያዩ አይን አላቸው ያያሉ፣ ነገር ግን አያዩ። ጆሮ አላቸው ይሰማሉ፣ ነገር ግን አይሰሙም። እየሰማ ማይሰማ እያየ ማያይ ሰው አለ። እግዚአብሔር አምላክ እንደዛ ከመሆን ይጠብቀን ማለት ነው። እና ለነዛ ሰዎች የበለጠ እንዳይገባቸው ለሌሎቹ ግን እንዲገባቸው በቅንነት ለመጡ በየዋህነት ለመጡ ማወቅ ለሚፈልጉ መረዳት ለሚፈልጉ ለነሱ ግን የበለጠ እንዲገባቸው ምሳሌው ይረዳቸዋል ማለት ነው። በምሳሌ ሲሰጥ አንደኛ ተሎ እንድንረዳው ያደርጋል አይደል? ሁለተኛ ደግሞ ስንሰማው ሳይሰለችን ሳንሰላች ደስ እያለን ታሪኩ ሲተረክ ታሪክ ነው አይደል የተተረከው። ታሪኩን እየተረከ ሲናገር እንትን አይምሯቸው ውስጥ ምንድነው አሁን እናንተ አልሳላችሁ የሆነ ፒክቸር እንስላለን አይደለም? የሆነ ታሪኩን እንቀርጸዋለን አይምሯችን ውስጥ፣ በአይምሯችን ይጻፋል፣ በልቡናችን ውስጥ ይቀረጻል ማለት ነው እንዳይረሳና በምሳሌ የሚሰጥ ትምህርት ያይ ጥቅም አለው ማለት ነው። እና እነዛ በቅንነት የመጡት ሰዎች አላዋቂነታቸውን ተረድተው እኛ አላዋቂ መሆናቸውን ያወቁ ሰዎች የበለጠ እንዲያውቁ፣ እኛ አዋቂ ነን ብለው አላዋቂ መሆናቸውን መገንዘብ ያልቻሉ እኛ የተማርን ነን፣ እኛ እናውቃለን፣ እኛ ምሁራን ነን፣ ከኛ በላይ ሰው የለም ብለው በትዕቢት የተሞሉትን ጸሐፍቱ ፈሪሳውያን ደግሞ እንዳይገባቸው ማለት ነው። በትሕትና ካልሆነ አይገባም ምንም ቢሆን ማለት ነው። በመጠበብ በመራቀቅ በዚህ በምድራዊ ጥበብና ፍልስፍና ልንረዳው አንችልም። የእግዚአብሔር ቃል የሚረዳው ፍጹም በሆነ ትሕትና ራስን ዝቅ አድርጎ በፍጹም ቅንነት ንጹሕ በሆነ ልቡና ወደ እግዚአብሔር ከመጣንና ቃሉን ለመስማት ቃሉን ለማወቅ ደግሞ ንጹሕ የሆነ ጥልቅ የሆነ ፍላጎት ካለን ያኔ ይገለጽልናል። አለዚያ ግን ይሰወርብናል። የቱንም ያህል ቢነገር አይገባንም ማለት ነው። እና በዚያ መሰረት እነዛ ሰዎች ያልገባቸው እንዲያውም ምንድነው ያለው? ላለው ይጨመርለታል፣ የሌለው ግን ካለው ላይ እንኳን ያለው እንኳን ይወሰድበታል። ይሄ በጸሐፍትና በፈሪሳውያን ላይ የደረሰ ነው ማለት ነው። ያላቸውን የነበራቸውን ያጣሉ ማለት ነው። ምክንያቱም ልባቸው ጥሩ ስላልነበረ፣ ልባቸው ቅንነት ስላልነበረው እና ለዚህ ነው አምላካችን ኢየሱስ ክርስቶስ የተናገረ ራሱ እየሰሙ እንዳይሰሙ እያዩ እንዳያዩ በምሳሌ ያስተምራለሁ። እነማን? እነዛ ደግሞ እንደገና መረዳት የሚፈልጉትና ቅንነት ያላቸው ሰዎች ደግሞ በዛው ባሉ ትምህርት እነሱ እንዲማሩበት ይህንን ምሳሌ መስሎ አስተማረና በመንገድ ዳር ያለው በመንገድ ዳር የወደቀው ዘር የሚመሰለው እንግዲህ የሰዎች ልቡና ነው። ያ የሰዎች ልቡና ነው። እንዲህ አራቱ ቦታዎች ድንጋይ፣ ይሄ መንገድ የተባለው፣ አለት የተባለው፣ እሾህ የተባለው፣ ለም መሬት የተባለው የሰዎች ልቡና ነው። የእኛስ ልቡና የትኛው ነው? መገመት እንችላለን አይደል? የትኛው ሊሆን እንደሚችል ችም ሰው የራሱ አይታየውም፣ የራሳችን አይታየንም እንጂ የሚያፈራ የትኛው ልብ እንደሆነ ማሰብ አለብን ማለት ነው። እና መንገድ ዳር በመንገድ የተመሰሉት በመንገድ የሚመሰል ልብ ያላቸው ሰዎች ወዲያውኑ የሚደርሱ ናቸው። ወዲያው ይሰሙታል፣ ወዲያውኑ ይረሳሉ። ሰይጣን ይመጣና
በልባቸው የተዘራውን ዘር ከልቡናቸው አውጥቶ ይወስደዋል ነው ያለው። ይወስድባቸዋል፣ እንዲረሱት ያደርጋቸዋል ማለት ነው። ምክንያቱም ለሰይጣን ቦታ ከሰጡት ለሌላ ከትምህርቱ ይልቅ ከተነገረው ከቅዱስ ቃሉ ይልቅ ትኩረት ምንሰጠው፣ ቅድሚያ ምንሰጠው፣ ፕራዮሪቲ ምንሰጠው ነገር ካለ ይሄኛው በልባችን የተዘራው ንጹሕ የእግዚአብሔር ቃል ከልባችን ወዲያውኑ ይጠፋል ማለት ነው እና ሰይጣን ይወስድባቸዋል፣ ወዲያው ይረሱታል። ልክ ዘሩን ወፎቹ ለቅመው ወዲያውኑ እንደሚወስዱት ከጥቅም ውጭ እንደሚያደርጉት ይሄኛውም የእግዚአብሔር ቃል ተሎ በሚረሳና በሌላ ነገር በተሞላ ልብ ላይ ካረፈ ምንም ሊጠቅም አይችልም ማለት ነው እና በዚህ ተሎ የሚረሱ ሰዎች ለሌሎቹ ነገሮች ቅድሚያ የሚሰጡ ሰዎች በዚህ ልብ ተመስለዋል ማለት ነው። እግዚአብሔር አምላክ እንደዚህ ከመሆን ያድነን። ሌላው በጭንጫ ላይ የተመሰሉት ደግሞ ሲሰሙ ቃሉ ሲነገር ደስ ብሏቸው ይሰማሉ። በጣም ደስ እያላቸው ነው የሚሰሙት። ያዳምጣሉ፣ ደስ ብሏቸው ይሰሙታል፣ ይቀበሉታል። ነገር ግን የሚጠብቁት እስከ መቼ ነው? ፈተና እስኪመጣ ድረስ ብቻ። ፈተና በመጣ ጊዜ፣ ችግር በመጣ ጊዜ፣ በሃይማኖት ምክንያት ዋጋ መክፈል ሲመጣ፣ በሃይማኖት ምክንያት ስደት ሲመጣ፣ በሃይማኖት ምክንያት መታሰር ሲመጣ፣ በሃይማኖት ምክንያት መሰደድ ሲመጣ፣ በሃይማኖት ምክንያት መገደል ሲመጣ ያኔ ይተውታል። ለጊዜው ደስ ብሏቸው ሰምተውት ነበር፣ ግን እስከ መጨረሻው ይዘውት አይቀጥሉም ማለት ነው እና እንዲህም እንዳንሆን ነው የሚመክረን ማለት ነው። እንደነዚህም መሆን የለብንም። ሶስተኛው ዘር በእሾህ መካከል የወደቀው ነው። በእሾህ መካከል የወደቀው ደግሞ በእሾህ መካከል የወደቀ ዘር እሾሁ እየወጋ፣ እሾሁ እያነቀ፣ እሾሁ እያጣበበ፣ እሾሁ ምግቡን እየተካፈለ እንዳያፈራ ያደርገዋል ማለት ነው። እሾህ ክፉ ነው። እንኳንስ አረም ሆኖ እንዲሁም አስቸጋሪ ነው እሾህ እና ይሄ ደግሞ እሾሁ በማን ነው የተመሰለው? ምን አይነት ልብ ባለው? በምን አይነት ልብ ነው የተመሰለው? ታስታውሳላችሁ አይደለ? እሱ የተመሰለው በዚህ ዓለም ብዙ ያስባሉ፣ ብዙ የሚጨነቁ ሰዎች ለዚህ ዓለም ኑሯቸው፣ ለዚህ ዓለም ጣጣቸው በጣም ይጨነቁ፣ ለሀብታቸው፣ ለቤታቸው፣ ለንብረታቸው፣ ለእንስሶቻቸው ሊሆን ይችላል፣ ለመኪናቸው ሊሆን ይችላል፣ ለሚኖሩበት ቤት ሊሆን ይችላል፣ ባንክ ቤት ስላላቸው ንብረት ሊሆን ይችላል። በቃ ሀብታም ሆኖ በምቾት በድሎት በቅንጦት ደስ ብሏቸው ለመኖር የሚያስችላቸውን ዘዴ ሲፈለስፉ፣ ለዚያ ሲጠበቡ፣ ለዚያ ሲጨነቁ ይኖራሉ ማለት ነው። በዚህ ቢዚ ስለሚሆን አይምሯቸው በዚህ በምድራዊ ኑሮ በመጨነቅ ጊዜያቸውን ስለሚያሳልፉት ያንን ቃሉን የሚያስታውሱበት ጊዜ የላቸውም። ስለዚህ እነዚህ ምናል አያፈሩም። ምክንያቱም የዓለም ኑሮ ነው የሚያስጨንቃቸው ማለት ነው። የዓለም ጣጣ ነው የሚያሳስባቸው እና የመጨረሻውን አራተኛው ዘር በለም እና በበጎ መሬት ላይ የወደቀው ማለት ነው። በመልካም ልብና በበጎ ልብ የወደቀ የእግዚአብሔር ቃል ነው። መልካም ልብ፣ በጎ ልብ፣ ቅንነት ያለው፣ ክፋት የሌለው፣ ተንኮል የሌለው፣ ቃሉን ለመረዳት ቢፈልግ፣ ቃሉን ለማወቅ ቢፈልግ፣ ካወቀ በኋላ ደግሞ አምኖ የሚቀበል፣ በተቀበለው ቃል ደግሞ እስከ ሕይወቱ መጨረሻ የሚኖርበት የሚጠብቀው ማለት ነው። ምንም ችግር ቢመጣ፣ ምንም ፈተና ቢመጣ ነቅነቅ አይልም ማለት ነው። እንደዛ ሆኖ ያደገ ሰው ማለት ነው። እንደዛ አይነት ልብ ያለው ሰው እና ያ ፍሬ አፈራ የሚባል ያ ነው። ፍሬ አፈራ ይባላል እና ምን ይላል? 100 እጥፍ አፈራ።
መቶ እጥፍ አፈራ ሲል ምንድን ማለት ነው? መቶ እጥፍ አፈራ ማለት ነው። ስትዘራ አንዷ ፍሬ አንድ ናት አይደለ? ገበሬው ሲዘራት አንዷ ፍሬ አንድ ቦታ ላይ የወደቀችው ኋላ ያቺ ስንት ትሆናለች ማለት ነው? መቶ ፍሬ ታፈራለች እንደማለት ያለ። እንግዲህ አንድ ጥሎ መቶ አገኘ ማለት ነው። መቶ እጥፍ አፈራ። በሌሎች ወንጌሎች በሉቃስ ይህ ሉቃስ ነው፣ በማርቆስና በማቴዎስ ይህንን ታሪክ በሶስቱም ወንጌሎች ላይ እናገኘዋለን። በማቴዎስ 13 ላይ እናገኘዋለን፣ በማርቆስ 4 ላይ እናገኘዋለን። እና ማቴዎስና ማርቆስ ከዚህ ለየት የሚል የጨመሩበት መቶ ያፈራ አለ፣ 60 ያፈራ አለ፣ 30 ያፈራ አለ ይላል። 30 ያፈሩት እንደ ሐዋርያት እንደ ሰማዕታት ናቸው። እንደነ ቅዱስ ጴጥሮስ ያሉት፣ እንደነ ቅዱስ ዮሐንስ ያሉት፣ እንደነ ቅዱስ ጊዮርጊስ ያሉት፣ እንደነ ቅዱስ ቂርቆስ ያሉት የመጨረሻውን ከፍተኛውን ዋጋ የከፈሉ ማለት ነው። እነሱ ምን ያህል አፈሩ ማለት ነው? መቶ እጥፍ አፈሩ ብሎ ተርጉመውታል አባቶቻችን ማለት ነው። ከዛ ቀጥሎ ደግሞ 60 ያፈሩ ይላል። 60 ያፈሩ እሱን ደግሞ ጻድቃን ብለዋቸዋል። ጻድቃን እንደነ እንጦንስ፣ እንደነ መቃርስ፣ እንደነ አቡነ ተክለ ሃይማኖት፣ እንደነ አቡነ ገብረ መንፈስ ቅዱስ ያሉት ደግሞ በዚያ ይመስላሉ ይላል። ከዛ ቀጥሎ ደግሞ እንደገና በዓለም ላይ የሚኖሩ ግን የእግዚአብሔርን ቃል ጠብቀው የሚኖሩ ሰዎች እንደነ አብርሃም፣ እንደነ ኖህ፣ እንደነ ኢዮብ ያሉ በሕግ ተወስነው ትዳር ቤት መስርተው ልጆች ወልደው የሚኖሩ ሰዎች አስራቱን በኩራቱን አውጥተው ቅዱስ ሥጋውን ክቡር ደሙን ተቀብለው በቅድስና ሕይወት የሚኖሩ ሰዎች ደግሞ 30 ባፈሩት ይመስላሉ ብሎ አባቶቻችን ተርጉመውታል ማለት ነው። እና ይሄ አንደኛው ትርጓሜ ነው። በሁለተኛው ትርጓሜ ደግሞ በሁሉም ዘንድ መቶ የሚያፈሩ አሉ። በሰማዕታትም ዘንድ 100 የሚያፈሩ አሉ። ከዛ ዝቅ ያሉት 60፣ ከዛ ዝቅ ያሉት 30። በጻድቃንም ዘንድ ከላይ ያሉት 100፣ ከዛ ዝቅ ያሉት 60፣ ከዛ ዝቅ ያሉት 30። በዓለም ላይ በሚኖሩ ሰዎችም ትልልቆቹ የተሻለ እግዚአብሔርን የጠበቁ ሰዎች፣ የተሻለ እግዚአብሔርን የወደዱና የተቀበሉ ሰዎች፣ በመንገዱ በፈቃዱ የኖሩ ሰዎች በጣም የተሻሉት 100፣ ከዛ መለስ ያሉት 60፣ ከዛ መለስ ያሉት 30። ከእነዚህ ውስጥ አንዱ ቢያንስ ሳያሳጣን እግዚአብሔር እና እንዲህ አድርጎ በምሳሌ ያስተማረበት ትምህርት ነው። ስለዚህ እንዲጠቅመን የምንማረውን ትምህርት እዚህ ስንሆን እዛ በባህሩ ዳር አምላካችን መድኃኒታችን ኢየሱስ ክርስቶስ ሰብስቦ ሲያስተምራቸው ትምህርቱን የተቀበሉና ያልተቀበሉ ነበሩ። እኛ ግን ሁላችንም እንድንቀበል ቅዱስ ፈቃዱ ይሁንልን፣ ፍሬ የምናፈራበት ያድርግልን። ወበየዋሃት ተቀበልዎ ለቃል ዘተዘራ ውስተ ልብክሙ ዘይክል አድኅኖታ ለነፍስክሙ። ሐዋርያው ቅዱስ ያዕቆብ ነው በአንደኛ መልእክቱ ላይ በውስጣችሁ በልባችሁ የተተከለውን በልባችሁ ውስጥ የተዘራውን የእግዚአብሔር ቃል በየዋህነት ተቀበሉት። ዘይክል አድኅኖታ ለነፍስክሙ፣ ነፍሳችሁን የሚያድን እሱ ነው የሚያድናችሁ ብሏል። እና የሰማችሁትን የምታደርጉ እንጂ የምትሰሙ ብቻ አትሁኑ ብሏል። እንግዲህ መስማት ሁሉም ሰምቶ ነበረ፣ ግን ሌሎች ያደረጉት 100 ያፈሩት ብቻ ናቸው። በለም መሬት የተመሰለ ልብ ያላቸው ብቻ ናቸው። ሌሎቹ በሙሉ አላደረጉትም። ስለዚህ አይጠቅማቸውም እና ቃሉን የምታደርጉ እንጂ የምትሰሙ ብቻ አትሁኑ ስላለ አምላካችን ሁልጊዜ የምንሰማ ብቻ እንዳንሆን እግዚአብሔር ያግዘን። እንሰማለን፣ ነገር ግን ሕይወታችን ላይ ለውጥ መምጣት አለበት። ሕይወታችን ላይ ፕሮግረስ ማየት አለበት። ዝም ብሎ ባለንበት ከሆነ ምንም እየተለወጥን አይደለም ማለት ነው። በእያንዳንዱ ቀን ተምረን ስንወጣ መጀመሪያ ከነበረን
ማንነት የተወሰነ ጨምረን መውጣት አለብን። እንዲሁም ቅድም እንደመጣ ነው ተመልሰን ምንድን ከሆነ ምንም አላፈራንም ማለት ነው። እንዲሁም ደግሞ እንደ እግዚአብሔር ፈቃድ እዚህ ተቀምጠን ማናዳምጥ ከሆነ የነበረንን እናጣለን ማለት ነው። እነዚያኞች እንዳጡት ማለት ነው። እና እግዚአብሔር ቤት ስንሆን እግዚአብሔር ቤት ስንመጣ የሆነ ነገር ትንሽ እንደ ዋሊው ያለው ነገር ጨምረን መሄድ መቻል አለብን ማለት ነው። የተወሰነ እውቀት ጨምረን መሄድ አለብን። የተወሰነ ቅድስና ጨምረን መሄድ አለብን። የተወሰነ ቅርበት ለእግዚአብሔር ቅርበት ጨምረን መሄድ አለብን። ባዷችን መሄድ የለብንም። በመጣን ቁጥር ሁሉ ይህንን ተስፋ አድርገን መምጣት ያለብን፣ ይህንን ጠብቀን መምጣት ያለብን። እንዲያ ካልሆነ መመላለሱ በራሱ ምንም እግዚአብሔር አያስደስትም ማለት ነው። እና ደግሞ በተለይ በቅንነት ማንመጣ ከሆነ እግዚአብሔርን ፈልገን ማንመጣ ከሆነ ለሌላ ዓላማ ምንመጣ ከሆነ እንዲያ ከሆነ ደግሞ እንደውም እግዚአብሔር የሚጠራውን ማለት ነው። ለሌላ ዓላማም ቢሆን ሰው ሊመጣ ይችላል። ወንድሙን የናፈቀውን ወንድሙን የናፈቃትን እህቷን የሆነ መልዕክት ለማስተላለፍ የሆነ ሰው ለማግኘት የሚመጣ ሰው ይኖረው ይችላል። ያ ክፋት የለውም። ግን ከዛ በተቃራኒ ግን እንደው አጥፊ በሆነ መንገድ የሆነ ተንኮል አስቦ የሆነ ክፋት አስቦ ቤተክርስቲያን የሚመጣ ሰው ያለውን አጥቶ ነው የሚሄደው። ያለውን አጥቶ ይሄዳል ማለት ነው። እና ስንመጣ ሁል ጊዜ ባለን ነገር ላይ ጨምረን እንድንሄድ እግዚአብሔር ያግዘን። ህይወታችን ከትናንት ነው ዛሬ የተሻለ መሆን አለበት። ከዛሬው ደግሞ ነገ የተሻለ መሆን አለበት። ይህ ሁሌ ለዘሴም መሆን የለብንም ማለት ነው። እና እግዚአብሔር አምላክ ከረዳን ልባችን ቅንነት ካለው መጀመሪያ ለዚህ ሁሉ የሚያግዘን ምንድን ነው? ልባችን ንጹህ ማድረግ፣ ልባችን ከቂም ከበቀል ከጥላቻ እግዚአብሔር ከሚጠራው ነገር ሁሉ ልባችን ንጹህ ከሆነ ፍሬ እናፈራለን። 100 ወይም 60 ወይም 30 ማፍራት እንችላለን ማለት ነው። እግዚአብሔር አምላክ ስለነበረን ጊዜ ስሙ ለዘላለም የተመሰገነ ይሁን። የተማርነውን ልቦናችን ያሳድርብን። እናታችን እመቤታችን ቅድስት ድንግል ማርያም ረድኤቷና አማላጅነቷ አይለየን። ይቆየን።